እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መጥተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መጥቶ ቪዲዮ መስራት በጣም በጣም ይከብዳል፣ በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅ ለመናገር ማለት ነው። ስለ ብዙ አደረግኩኝ፣ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም። እና በቃ አቅ ለመናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያደረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ማለት ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ። እና ምን ያህል ሰው እንደሚያበረታታኝ፣ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደረጉ ነው የሚነግረኝ። እና ይህን ብታደረጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዛ ድረስ እስቲ ምናልባት ቲክቶክ ላይም ስለሌሎቹም ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቱቤን ሰብስክራይብ አድርጉልኝ እና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ። እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው። እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው። ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጥኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን። ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል። ዊአር ዘ ጋነርስ። ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜ ላይ ትደሰታላችሁ ብዬ ገምታለሁ የአርሰናል ደጋፊዎች። እኔም አብሬያችሁ ደሳታለሁ። የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት። ለእናንተ ስል ነው የምለፋው እና ልፋቴ እንድቀጥልበት ብታበረታቱኝ ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። በአመቱ ማለት ነው የወረደው መጥፎ አርሰናልን የተመለከትኩት። ተቃጠልኩኝ። እግዚአብሔር ነው የምላችሁ። ዛሬ ተቃጠልኩ፣ ጨስኩ። በቃ እኔ ብጮ ሁላ የሚወጣልኝ አይመስለኝም። ምን ሆነው ነው ተጫዋቾቹ? ምን ሆነው ነው? ምንም እኮ ፈርስት ሃፍ እኮ በቃ ምንም የዛሬው አንድ ደና ተጫዋች ዴክላን ራይስ ነው ለኔ። በቃ አለቀ። ከቅያሬዎቹ በፊት ማለት ነው። ሴት ፒስ ይገባብናል። 10 ተጫዋች የያዘው ቼልሲ ሴት ፒስ ያገባብናል። ጋይስ ያቃጥላል። ሲቀጥል ጨዋታውን መቀልበስ የምንችልበት ረጅም ደቂቃዎች ነበሩ። ቼልሲዎች ግን ማለት ነው አህዮች። ምንድን ነው ኳስ ልትጫወቱ ነው ወይስ ልትደባደቡ ነው የምትገቡት? በእውነት ወጠጤ ብቻ እንዴ! ደረቱን ይሰጣል። በቃ የሆነ ነገር ይፈጠር፣ ደረቱን ገልብጦ ሊጣላ ሊደባደብ። ኤንዞ ማሬስካ ማለት ነው ዛሬ እየቻልክ ነው ችለህ ራሱ ማለት ነው። ግን ይኸውልህ 1562 ቀናት ተቆጥሯል ካሸነፍከኝ። ስለዚህ ምንም አልክ፣ ምንም ለንደን ቀይ ናት፣ ምንም አታመጣም። አለቅ እስቃለሁ እንዴ ጀማው። በጣም የሚያናድድ ውጤት ነው፣ የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወተናል ጀማው። ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን የምንሸነፍ አይነት ቡድን እኮ አይደለንም። ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይህንን ጨዋታ የማሸነፍ ግዴታ ነበረብን። አልሆነም ጀማው።
እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ። ቴንኪው። በአሁኑ ሰዓት የፕሪሚየር ሊጉ ወንዳ ወንዱ ክለብ ማን ነው ተብለ ስትጠየቅ በ10 ተጫዋች አርሰናልን እንደዚህ ያርበደበደውን ቡድን የማጠራ ከሆነ ኳስ አታውቅም። የኔ ጌታ ኳስ አታውቅም። ባለፈ ቻምፒየንስ ሊግ ላይ ሁለቱም አሸንፈው ነበረ። ሲገናኙ ብዙ ነገር ጠብቀን ነበር። የለንደኑ ወንዳ ወንድ ቡድን ቼላው አርስዬን በጎዶሎ ያሸነፋችሁ ነበር እኮ በስማ። ለማንኛውም አቻ ጥሩ ነው፣ ለእናንተ ትልቅ ነገር ነው። ቼላው በጎዶሎ ወያሊትን እንደዚህ ማርበድበድ መቻልሽ በድጋሚ ተስፋ እንድናደርግብሽ ሆኗል ማለት ነው። እኛም በቋጠሩ 2 ፍሬያችን ዛሬ በስመ አብ፣ አንዱን ፍሬ ለክለቤ አንዱን ፍሬ ደግሞ ለእናንተ ነው የሰዋሁትኝ ማለት ነው። አሁን በኪነ ጥበቡ ነው ያለሁት እንዲቆም ምናምን መሄድን ምናምን አትበሉ። ለማንኛውም ቼላዎች ይመቻችሁ። ዋንጫውን ብሉት፣ ዘንድሮን ብሉት፣ ኔክስት ይርን ብሉት። ዝም ብላችሁ 3 4 5 ተከታታይ ዝም ብላችሁ ብሉ። እኛ እስክንመጣ ሳምንቱ በጣም ነው ደስ የሚለው። ዩናይትድ አሸንፏል። ለአርስዬ ፎክራ ሸልላ በርዶላታል፣ ተረጋግታለች። አቻ መሆኑን አትዩ። ቼላው የተሻለ ቲም እንደሆነ በእኔ በኩል ተመልክቻለሁ። ስለ እናንተ አይመለከተኝም። ይመቻችሁ።